እዚህ ጋር የመጣልን ስክሪን የኮምፒውተራችንን ሲስተም ኢንፎርሜሽን በተሟላ መንገድ የሚያሳይ ነው። ስለዚህ ኮምፒውተር ስትገዙም ሆነ ስትሸጡ በዋናነት ልታረጋግጡት ቼክ ልታረጉት ከሚገባ መሰረታዊ ኤሌመንት የኮምፒውተራችን ሲስተም ኢንፎርሜሽን ቼክ ማድረግ ነው። እዚህ ጋር በዝርዝር የምታዋቸው የመጀመሪያው እንደምታዩት ኦፕሬቲንግ ሲስተም ኔም ይላል። ኮምፒውተር ሆኖ ለመስራት ሁለት ቤዚክ ኤሌመንቶች ኢንተግሬት ተደርገው የተሰራበት ሲስተም ነው። ኮምፒውተር ኢዝ ዘ ኮምቢኔሽን ቢትዊን ሃርድዌር ኤንድ ሶፍትዌር ነው። ስለዚህ የተጫነበት ኦፕሬቲንግ ሲስተም ምንድን ነው የሚለውን ቼክ እናደርጋለን። ዊንዶው 10 ነው፣ ዊንዶው 11 ነው፣ ዊንዶው 7፣ ዊንዶው ኤክስፒ። ስለዚህ ቨርዥን እና ቴክኖሎጂውን ቼክ ማድረግ ያስፈልጋል። ቀጥለን ወርታይ ስንወርድ ኦፕሬቲንግ ሲስተም ማኑፋክቸር ማን ያመረተው? አሁን ስታንዳርድ የሆነ በተለይ ዓለም አቀፍ የኮምፒውተር አምራች ድርጅቶች፣ ሶፍትዌር አምራች ድርጅቶች አሉ። ከነዚህ ማይክሮሶፍት አንዱ ነውና የዊንዶው 10 የተመረተው በማይክሮሶፍት እንደሆነ ያሳያል። ሲስተም ሞዴል፣ ማኑፋክቸር፣ ሲስተም ታይፕ የመሳሰሉ ነገሮችን ወደታች በየተራ ቼክ እናደርግና እዚህ ጋር ፕሮሰሰር ይላል። እንግዲህ አንድ ኮምፒውተር ለመግዛት ከሚያስችሉን መሰረታዊ ሀሳቦቹ የኮምፒውተር መለኪያ መንገዶች ውስጥ በዋናነት ከሚጠቀሱት የኮምፒውተር ፕሮሰሰር ወይም ሴንትራል ፕሮሰሲንግ ዩኒት የምንለው ነው። ስለዚህ ኮር i5፣ ኮር i7፣ ኮር i9፣ ኮር i3 እያል የምንጠራው ኮምፒውተር እዚህ ጋር ጀነሬሽኑ ምን ያክል ነው፣ ኮር i5 ነው ወይስ 7 ነው የሚለውን በዝርዝር እናያለን። ስለዚህ የኮምፒውተር ሲፒዩ ማለት ዘ ብሬን ኦፍ ዘ ኮምፒውተር የምንለው በተለምዶ የኮምፒውተራችን የስራ ከዋኝ አካል ወይም ጭንቅላት ስለሆነ ምን ያክል ጊጋሄርዝ ነው ስራዎችን የመከወን አቅሙ በፍጥነቱ የሚለካው በጊጋሄርዝ ነው። ስለዚህ እዚህ ጋር ፕሮሰሰሩን ቼክ እናደርጋለን። ባዮስ ቨርዥን እንግዲህ አንድ ኮምፒውተር ከፋብሪካ ከወጣ ጀምሮ ምን ያክል አገልግሎት ላይ ውሏል። ይህ በጣም ትልቅ ነገር ነው፣ ትልቅ ኢምፖርታንት ኢሹ ነው። አንድ ኮምፒውተር ምን ያክል ስቶር ላይ ተቀምጦ ሊሆን ይችላል፣ ከፋብሪካው ከወጣ ምን ያክል ለሰዎች አገልግሎት ላይ ውሏል ወይም በሰዎች እጅ ቆይቷል። ሰከንድ ሃንድ ወይም ደግሞ የመጀመሪያ ምርት ነው አዲስ ነው የምንለው እዚህ ጋር በቆየበት ዓመተ ምህረት ማየት እንችላለን። የቆየ ምርት ከሆነ መቼ ዓመተ ምህረት፣ መቼ ቀን፣ መቼ ደቂቃ፣ መቼ ሰዓት ከፋብሪካ እንደወጣ እዚህ ጋር እናያለን። ለምሳሌ ይሄ ኮምፒውተር የምታዩት ቀን 11ኛ ወር 2014 ይላል። ስለዚህ 10 ዓመት ሆኖታል ማለት ነው ከፋብሪካ ከወጣ። ስለዚህ የገዛነው ኮምፒውተር ወይም ደግሞ ልንገዛ ያሰብነው ኮምፒውተር መቼ እንደተመረተ ቫዮስ ቨርዥኑን ቼክ ማድረግ ያስፈልጋል። ሞባይልም ስንገዛ ከርነል ቨርዥን የሚላለ አባውት ዲቫይስ ላይ ሲስተም ኢንፎርሜሽን ገብታችሁ ማየት ትችላላችሁ። ቀጥለን ከነዚህ ቤዚክ ካታጎሪ ኤሌመንትስ ኦፍ ሲስተም ኢንፎርሜሽን ከምንላቸው ውስጥ ራም ሳይዝ ወይም የሜሞሪ ካፓሲቲውን ቼክ ማድረግ አለብን። ስለዚህ ስንት ጂቢ ነው ራንደም አክሰስ ሜሞሪ ያለው? ስራዎችን ለመከወን አንድ በጣም እንደ ኢምፖርታንት ኤሌመንት ሆኖ የሚያገለግለው ወይም ኮር ኤሌመንት ሆኖ የሚያገለግለው የኮምፒውተራችን ሜሞሪ ወይም ደግሞ ራንደም አክሰስ ሜሞሪ ከምንላቸው አንዱ ነው። ስለዚህ እሱን ቼክ ማድረግና ምን ያክል ሳይዙ 4GB፣ 8GB፣ 60 እያለ ሄዳል እሱን ቼክ ማድረግ ያስፈልጋል። ሌላው ደግሞ በተጨማሪነት ኮምፒውተር ስንገዛና ስንሸጥ ልናረጋግጣቸው ከሚገቡ ቤዚክ ኤሌመንቶች ውስጥ አንዱ ኮምፖኔንት ላይ እዚህ ጋር ገብታችሁ የምናገኘው በተለይ ስቶሬጅ ካፓሲቲ ሃርድ ዲስኩ ምን ያክል ነው፣ 1 ቴራባይት 1000GB ነው፣ 500GB ነው፣ 300GB የሚሉ ነገሮችን ቼክ ማድረግ ያስፈልጋል። ሌላው በሁለተኛ መንገድ ኮምፒውተር ስንገዛ ወይም ስንሸጥ ቼክ ከምናደርግባቸው ኮማንድ ቱልሶች አንዱ DXDIAG የምንለው ኮማንድ ነው። ዳይሬክትኤክስ እንለዋለን በተለምዶ DXDIAG ብላችሁ ኢንተር ብትሉት ኮምፒውተራችን ላይ የሚመጣ ሙሉ ዝርዝር ሁኔታ አለ። ቅድም እንዳወራ ነው ኮምፒውተሩ መቼ ነው የተመረተው፣ ማን ነው ያመረተው፣ ሳይዙ ምን ያክል ነው፣ ካፓሲቲው፣ ሲፒዩ፣ ራሙ፣ ሜሞሪው እያልን እያንዳንዱን ቼክ የምናደርግበት አንዱ በዚህ መንገድ ነው። ሶስተኛ ኮማንድ ቱልስ ከምንጠቀምባቸው መሰረታዊ ቱልሶች ውስጥ ሲኤምዲ የሚለውን እንከፍትና ሲኤምዲ ውስጥ እዚህ ጋር ምን ብለን እንጽፋለን? 2-3 አይነት መንገዶችን ልንጽፍ እንችላለን። ለምሳሌ እኔ ሲስተም ኢንፎ ብዬ ብጽፍ እዚህ ጋር የሚመጣውን ኢንፎርሜሽን ይዩት። ብላክ ስክሪን ነው የተከፈተው። እዚህ ኮማንድ ላይ ሙሉ የኮምፒውተሩ ታሪክ ይመጣል። ይሄ ኮምፒውተር ማን እንዳመረተው፣ መቼ እንደተመረተ፣ ሳይዙ፣ ካፓሲቲው፣ ስቶሬጁ እና አጠቃላይ የኮምፒውተሩ አቅም የምናይበት የምንፈትሽበት መንገድ ነው። ስለዚህ በዚህ መንገድ የተሻለ ኮምፒውተር መግዛትም ሆነ ለሰው ማረጋገጥ ቼክ ማድረግ ቨሪፋይ ማድረግ እንችላለን ማለት። ስለዚህ በየትኛውም ሁኔታ አንድ ላፕቶፕ ወይም አንድ ዴስክቶፕ ኮምፒውተር ስንገዛም ሆነ ስንሸጥ ሰዎች በነገሩን ሳይሆን ኮምፒውተሩ ራሱ ሙሉ ታሪኩን በነገረን መንገድ አሁን ባየንባቸው ኮማንድ ቱልሶች አማካኝነት
ማን እንዳመረተው፣ መቼ እንደተመረተ፣ ሳይዙ፣ ካፓሲቲው፣ ስቶሬጁ የመሳሰሉ ነገሮችን ቸክ አድርገን መግዛት አለብን። አራተኛው መንገድ ስክሪን ላይ ከምናገኛቸው ቤዚክ ኤሌመንቶች ወይም አይከኖች ውስጥ ዚስ ፒሲ የሚለውን አይከን ራይት ክሊክ አድርገን ፕሮፐርቲ ስናደርገው ፕሮፐርቲ ውስጥ አድቫንስድ ሼሪንግ የሚሉ ነገሮች አሉ። ወይም እዚህ ጋር ስታዩ ኢንስታልድ ራም፣ ስቶሬጅ፣ ካፓሲቲ፣ ሲፒዩ፣ ሲስተም ታይፕ፣ ሲስተም ሞዴል፣ ማኑፋክቸር የሚሉ ነገሮችን በሰፊው እናገኛለን። ስለዚህ ውድ የቴክኖሎጂ እውቀት ፈላጊዎች ወይም የዚህ ፕሮግራም ተከታታዮች በማንኛውም ሁኔታ አንድ ኮምፒውተር ለመግዛት ስናስብ እነዚህን ኮማንድ ቱልሶች በመጠቀም ያለምንም ሰው እገዛ በራሳችን የኮምፒውተሩን ኳሊቲ፣ የኮምፒውተሩን አቅም፣ የኮምፒውተሩን ጥራት፣ የኮምፒውተሩን ብራንድ በቀላሉ ማወቅና ማረጋገጥ እንችላለን። ስለዚህ በዚህ መንገድ ሳንሸወድ የተሻለ ኮምፒውተር መግዛት የምንችልበት ሁኔታ አለ። ይሄ አራተኛ ቪዲዮአችን ነው። በቀጣይ በጀመርነው የኔትወርኪንግ ቴክኖሎጂ ትምህርት ስለ ፕሮቶኮል የጀመርናቸው ነገሮች አሉ። እነሱን እንቀጥላለን። ሌሎች ፕራክቲካል ኤክሰርሳይሶችን በተከታታይነት እናቀርብላችኋለን። እናመሰግናለን። ቀረጻ ላይ ነን። አንቺ ጆኒ